መጠጥ ካልጠጣች ትገላችኋለች፣ ታጠፋችኋለች። ለመጠጥ ብላ ስጥ ነው የምታደርጋችሁ። ስሟ አሪና ይባላል። ደግሞ የሚመቻ ዝም ብሎ መጠጥ አይደለም፣ ቮድካ ነው። ቮድካ ያው አልታወቀም በእርግጠኝነት ግን ብዙ ጊዜ የራሻ ነው ይባላል። ፖላንድም ግን የኔ ነውም ትላለች። እሷ የምትኖረው ደግሞ ራሽያ ውስጥ ነው። ታዲያ አሪና ባለትዳር ነች። ባሏም 2002 ላይ እንደ ፈረንጆች አቆጣጠር በቃኝ ከዚህ በኋላ አላጠጣሽም፣ እያከሰርሽን ነው፣ ህይወታችን ቁልቁል ነው ምናምን በቃ ምናምን ብሎ ከዚህ በኋላ ለመጠጥ እንደማይከፍልላት ይነግራታል። አሪና ይህንን ነገር እንደ ቀላል አላየችውም። ምናምን ትላለች። እንዴት ኦልሬዲ ሱስ ውስጥ ስለገባች ማለት ነው። በዚህም ታዲያ እሺ በቃ ሱሴን ላቁ አላለች። ያን ብር የምታገኝበት መንገድ ነው የፈለገችው። ለዚህ ደግሞ ጤናማው መፍትሄ ምንድን ነው? ስራ መስራት ነው። ግን ሱሰኛ ሰው ስራ ለመስራት ያለው ተነሳሽነት ብዙም አይደለም። ለዛ እሷም ከስራ ይልቅ ለመዝረፍ ታስባለች። ይቀሉኛል ብላ ያሰበችው አሮጊቶችን መግደል ነው። ወደ ተግባርም ተገባለች። ወቅ ታደርጋለች። የሆነች አሮጊት ታያለች። አሮጊትም ብዙ ዕቃ ይዛ ነበረ። እንደሚረዳ ሰውም ጠጋ ብላ አሪና ላግዝሽ ትላታለች። እቺን አሮጊት በእድሜ የጠናችውም ሴትዮ በጣም ደስ አላት። እንዴት ተባረክሽ አንቺ ጥሩ ሰው፣ አመሰግናለሁ አለቻት። ጭራሽ ሁሉ ቤቷ ስትደርስ እንዲሁም መሄድ የለብሽም ነይ ቤት ግቢና ሻይ ጠጥተሽ ትሄጃለሽ አለቻት። እቺ በእድሜ የጠናች ወይም ደግሞ አሮጊቷ ማለት ነው። ትንሽ ይከብዳል። አሮጊት ማለት ስድብ ሁሉ እየመሰለኝ ነውና ለዛሬ እንዲቀለን አሮጊቷ እያለን እንጨርሳለን። ግን ሌላ ቃል እንፈልግልታል ለሌላ ቪዲዮ። አሪና ይህንን ስትሰማ ከአሮጊቷ የቀረበላትን ጥያቄ የምትፈልገውም እሱን ስለነበር እሺ እጠጣለሁ አለች። እዚህ ጋር ቁጭ ብላት ቁጭ ብላ አሮጊቷ ልትቀዳላት ዞር ስትል የሆነ ቤት ውስጥ ያለ ከባድ ቁስ አለ። እሱን አንስታ ምንነቱ በማይታወቅ ጭንቅላቷን የዚችን አሮጊት ትመታታለች። ወዲያውም ነበረ እቺ በእድሜ የጠናች ሴትዮ ዝርር ያለችው። የሚደርስላትም አልነበረም፣ እዛው ሞተች። አሪናም የመጣችበትን ዋና ሀሳብ መፈጸም ጀመረች። ቤት ውስጥ ጉድ ጉድ እያለች ብር መፈለግ። እንደምንም ብላ ታዲያ ወደ 2000 ብር በብር ነው የምነግራችሁ የሚሆን አገኘች። ለአሪና ዋናው ነገር ምንድን ነው? ቮድካ ነው። ለ2000 ብር ብላ ሰው ገደለች ማለት ነው። ከአካባቢውም ወዲያው ብን ብላ ጠፋች። ፖሊስ መጥቶ የዚችን በእድሜ ጠናች ሴትዮ አሟሟት መመርመር ጀመረ። ግን ምንም ፍንጭ ሊያገኝ አልቻለም። ጠላቷ ብለው የጠረጠሩት ሰው ማንም የለም። እናም ይሄ ወንጀል መፍትሄ ሳያገኝ ወደ መዝገብ ቤት ተመለሰ። በዚህ በኩል ግን አሪና አለመያዟ ቀጣይ ተጠቂ ወይም ደግሞ ጉዳት የምታደርስበት ሰው እንድትፈልግ አረጋት። ዝም ብላ ወቅት ወጣለች። ከዛ የሆነ በእድሜ የጠናች ሴት ታያለች። ሁኔታውን ታረጋግጣለች። ከዛ እጅ አሮጊት ብቻዋን ነው የምትኖረው ወይስ ከሰው ጋር ነው የምትኖረው ምናምን የሚለውን ታያለች። ምክንያቱም እሷ እዚህ ጋር የምትፈልገው አንድ ቮድካ የሚገዛላትን ነው። ሀብታም ናቸው አይደሉም የሚለው አያሳስባትም። ያው ብገላቸው ለአንድ ቮድካ አላጣም ብላ ስለምታስብ፣ በዛ ላይ እኚህን አሮጊቶች ስትቀርባቸው ልታግዛቸው እንደሆነ አስመስላ ጥሩ በቃ ሽማግሌና አሮጊት እንደሚረዳ ሰው ሆና ነው የምትቀርባቸው እና ብዙ ጊዜ ጥሩ ሰው መስሏት ወደ ቤታቸው ይጋብዟታል። አሪና ደግሞ ያው ቤት እስከምትገባ ነው። ቤት ከገባች በኋላ ወይ ቤት ውስጥ ባገኘችው ወይም ደግሞ ከቦርሳ ውስጥ መዶሻ ይሆናል መጥረቢያ ምናምን ይሆናል ታወጣና እኚህን አሮጊቶች ታረጋቸዋለች። እናም እንደተለመደው እኚህ አሮጊቶች አብዛኞቹ ብር የላቸውም፣ ግን በቃ ያገኘችውን ይዛ ወደ መጠጥ ቤቷ ትሄዳለች። ይሄ ግድያዋ ሳይታወቅባት ብዙ አሮጊቶችን ጨረሰች። አብዛኛው ጊዜ ደግሞ መረጃዎችን ለማጥፋት በሚል እያለች ቤት ውስጥ ከገደለቻቸው በኋላ እሳት ለማስነሳት አንዳንዴ ሲሊንደር ለኩሳ ትወጣለች። አንዳንዴ ደግሞ ልብስ መተኮሻ ለኩሳ ትሄዳለች። አንዳንዴ ደግሞ ቤቱ እንዲቃጠል ሻማ ለኩሳ ትሄዳለች። ግን እንዳሰበችው ሆኖ አያውቅም። ቤቱ ተቃጥሎ ነው። ሲሊንደር ለኩሳም ቤቱ አይቃጠልም፣ ሻማውም ይጠፋል እንጂ እሳት አደጋ ተፈጥሮ አያውቅም። በዚህም የተነሳ ብዙ ጊዜ ገላቸው ስትወጣ አሻሯ ይገኛል። አንዳንድ ምልክቶችን ጥላ ትሄዳለች። ይሄ በጣም አደገኛ የሚባሉት ነፍሰ ገዳይ የሚሰሩት ስራ አለ። መረጃቸውን ኤቪደንሳቸውን ለመደበቅ የሚሄዱበት መንገድ እንደሱ አይነት ታፋ አይደለችም፣ ወይም ጉብዝ የምትባል አይደለችም። ትገላቸዋለች፣ ግን ብዙ ማስረጃ ነው ጥላ የምትሄደው ወደ እሷ የሚወስድ። ኢቭን የሆነ ሰዓት በቦርሷ መዶሻ ይዛ ትዞራለች እና አሮጊቷን ገላት በመዶሻው። ያንን መዶሻ ሁሉ ረስታ ወደ ቤቷ ተመልሳለች። አስቡት መዶሻ ላይ ምን ያክል ብዙ መረጃ እንደሚኖር ከዲኤንኤ እስከ አሻራ። ግን አሪና ብዙ ዓመት አሳልፈች ሳትያዝ። ከሁሉም በላይ አሪና የጠቀማት ፖሊሶቹ እዚህ ወንጀል ጋር ሲደርሱ የሚያስቡት ወንድ ነው እንጂ ሴት እንደዚህ ያደርጋል ብለው አያስቡም። እናም ኮምፕሊትሊ እንደዚህ ግራና ቀኝ ነው የተሸዋወዱት። ኢቨን አንዳንዴ ሁሉ የአይን እማኞች እንደዚች አይነት ሴት አይተናል እዚህ ቦታ ላይ ሲሉ በቃ
ከነጭራሹ እሷን የጠረጠራት የለም። እነሱ ፖሊሶቹ በቃ ወንድ ነው ብለው ቆርጠዋል። ግን ብዙ የአይን እማኞች እዚህ ጋር አይተናል ሲሉ ፖሊሶቹ ወንድ ነው ግን የሴት ልብስ ለብሶ ነው በቃ የሚሆነው ብለው አሰቡ። ሳትያዝ አሪና በዚህ ግርግር 8 ዓመት አለፈ። 2010 መጣ እንደ ፈረንጆች አቆጣጠር። እስካሁንም አሪና እየገደለች ነው። ግን የሆነ ሰዓት የሆነች አሮጊት ጋር ትሄዳለች። እንደተለመደው እቺን አሮጊት ለመግደል ትመታታለች። ግን እቺ አሮጊት ይዋዛ አይደለች፣ መታገል ጀመረች። መታገልም ብቻ አልነበረም፣ ጩኸቷን ሁሉ አቀለጠችው። በዚህም አሪና እየበረረች ከቤቷ ብን ብላ ሄደች። እቺ አሮጊትም ፖሊስ መጥተው ምንድን የተፈጠረ ሲሏት የሆነች ሴትዮ ልታጠቃይም ብላ ምናምን ብላ ተናገረች። ሴት መሆኗን እርግጠኛ ነች ሲሏት በደንብ አለች። ምክንያቱም ፖሊሶቹ አሁንም በቃ ሴት የምትመስል ወንድ ብሎ ስላሰቡ ምን ያክል እርግጠኛ ነች ብለው ደጋግሞ ጠይቋት። ኧረ ሴት ነች አሉች። እና ምን ትመስላለች የሚለውንም በደንብ እየነገረቻቸው ፖሊሶቹ ምናባዊ ስዕል ሳሉ። አሪናን ትመስላለች ብለው ያሰቡት በየቦታውም ይህን ምናባዊ ስዕል ሰቀሉት ተፈላጊ ብለው። ፖሊስም በዚህ በኩል ከዚህ በፊት ወንጀል የሰሩ ሴቶችን አሻራ ከዚህ በፊት ሲገደሉ የነበሩት ሰዎች ጋር ካገኘው ጋር አሻራ ለማመሳሰል ሞከረ። ግን አሪና ከዚህ በፊት በፖሊስ ተይዛ ስለማታውቅ ማመሳሰል አልቻሉ፣ ማንነቷን ማወቅ አልቻሉ። ታዲያም አሪና በዛኑ ዓመት በአንድ አካባቢ 3 አሮጊቶችን ትገላለች። ይሄ ትልቅና የማይሆን ጥፋት። ምክንያቱም 3 አሮጊቶች አንድ አካባቢ ሲሞቱ ያ ሰውም እዛ አካባቢ እንደሆነ ያስጠረጥራል። ምክንያቱም ለ3 አሮጊቶች ዲቴል ስታጠኑ ቅርብ መሆን አለባችሁ። እስካሁን ድረስ አሪና ከ16 በላይ አሮጊቶችን ገላለች። እናም ፖሊሶች በእነዚህ 3 አሮጊቶች ምክንያት አካባቢውን በጣም እየመረመሩ ነው። ጭራሽ ሁሉ አሪና እዛው አካባቢ አሌክዛንድራ የምትባል አሮጊት ለመግደል ትነሳለች። የሚገርመው ደግሞ አሪና እዛው አካባቢ ስለሆነች ይተዋወቃሉ። እናም አሪና ልትገል የተነሳችው የምታውቃትን አሮጊትም ጭምር ነው። አፕሮች ያደረገቻትንም እቺን አሮጊት ላግዝሽ ምናምን ብላ አይደለም፣ ቤትሽ መጥቼ ቤትሽን ፏ አረገልሻለሁ ብላ ነበር። እቺም አሮጊት ደግሞ ያው አልጠረጠረቻትም፣ ስለምታውቃትም እሺ ብላታለች። ግን አሪና ቤቷ እንደሄደች እቺን አሮጊት ቅጥቅጥ አድርጋ ትገላታለች። እንድትተርፍም ደግሞ ስላልፈለገች ገንዳ ውስጥ ሄዳ ሬሷን ታሰምጠዋለች። በጭራሽ እኛ አሮጊቶች እንዲተርፉ አፈልግም። በዚህ ወይ አሪና ያው ለምስክርነት ስለሚቀርቡባት ጨርሳቸው ነው የምትሄደው። ችግሩ ግን አሪና አሁን የማይሆን ሰው ነው የገደለችው። ምክንያቱም አሌክዛንድራ አሪና ሳትመጣ በፊት ለጎረቤቷ አሪና መታ እኮ ቤቴን ፏ ልታደርግልኝ ነው ብላ ነግራት ነበር። ፈርታት ምናምን ሳይሆን በቃ በጥሩ አስበው አንድ የተባረከች ልጅ አለች፣ እሷ ቤቴን ፏ ልታደርግ ነው ምናምን ብላ አሪና እንደሆነች አውርታለች። ፖሊስ መጥቶም በአካባቢ ያለው ሰውን መጠየቅ ይጀምራል። ያው ከጎረቤት ነው የሚጀምረው። የምታውቁት ነገር አለ ሲል ጎረቤቷም አሪና መታ ቤቷን ልታጸዳላት እንደነገረቻት ለፖሊሶቹ ተናገረች። ፖሊሶችም ሄደው አሪናን ቀጨም አደረጓት። የአሪናም ትክክለኛ ፎቶ ይህን ይመስላል። አሻራዋንም ሁሉ ነገሯንም ሲያመሳስሉ እሷ እንደሆነች ወዲያው አረጋገጡ። አሪናም እያንዳንዱን ነገር ተናዘዘች። ፍርድ ቤትም ቀርባ ከ16 በላይ አሮጊቶችን ገላ 20 ዓመት ብቻ ተፈረደባት። ለምን እንዴት 20 ዓመት ብቻ እንደምትሉ እርግጠኛ ነኝ። ምክንያቱም እኔም እንደዚህ ነው ያልኩት ማለት ነው። ግን የራሽያን ህግ ቼክ ሳደር ያው እዚህ ጋር እንደምታዩት ጉግል ላይ እንደዚህ ማየት ትችላላችሁ። ማክሲመም ሴት ልጅ የምትታሰረው ራሽያ ሀገር 25 ዓመት ብቻ ነው። ምንም ብታጠፋ ሴት ልጅ ከ25 ዓመት በላይ አትታሰርም ራሽያ ውስጥ አሁን ድረስ ማለት ነው። እናም እሷ ለዛ ነው 20 ዓመት ብቻ የተፈረደባት። ኦልሬዲ ይሄ ታሪክ ስነግራችሁ የ2010 ነው። አሁን 2030 ላይ ትለቀቃለች ማለት ነው። ፌር ነው ወይስ አይደለም? ምን ተሰማችሁ? የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ እውነተኛ ታሪክ እንገናኛለን። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።